አድመጡ ይልናገር ጥቂት ማመልከቻ ስለ ረመዷኑ የመሰናበቻ ጌታችን ይመስገን ደረስን ለዒዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላልማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? ሰሞኑን እንግዲህ ኢድ በመዳረሱ ምክንያት አራዳችን ሞቅ ሞቅ እያለች ትገኛለች። እንግዲህ ዛሬ አራዳ ሰላም ህንጻ ጋ ነው የኔ ስራ ቦታና እዛ ጋር ምን አዲስ ነገር አለ፣ የኢድ ድባብስ ምን ይመስላል የሚለውን ነገር ለእናንተ ላሳያችሁ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ሁኑ። እንግዲህ እንደምታዩት በጣም የሚያማምሩ ቆንጆ ቆንጆ አብያዎች ያው ዲዛይን ያላቸው ብርቅርቅ በዛ ያለባቸው አብያዎች ገብተዋል። እስከ 6000 7000 እስከ 5000 3500 የሚባሉ ቆንጆ ቆንጆ አብያዎች ገብተዋል። በምታያቸው መልኩ ቀሚሶች አሉ። ቀሚሶች ደግሞ ያው ከ1500 ጀምሮ እስከ 5000 6000 እንደ ቱርክ ምናምኖች አሉ። ከዛ ውጭ ደግሞ ኖርማሊ ቀሚሶች 3500 3000 አሉ ማለት ነው። የህፃናት ነው ዘንድሮ በጣም ከምነግራችሁ በላይ ዋጋው በጣም በከባዱ የናረው ማለት ነው። ኖርማል ቀላል ኖርማል ቀሚሶች አሉ የህፃናት 3500 ምንም እነሱ አሁን ቅናሽ የሚባሉት ናቸው። ከዛ ውጭ ግን የህፃን ቀሚስ ለነሂራ 5000 እና 6000 እየተባለ ያለበት ሁኔታ ነው ያለው እንደምታዩት ማለት ነው። እስኪ ወደ ውጭም ደግሞ ወጣ ብለን እታችን ላይ ደግሞ ምን ያክል የሰው እንቅስቃሴ አለ፣ የገበያው ግርግሩ ይሄ ነው የሚናፍቀውና በዓል ሲሆን እስኪ ያንን ደግሞ ወደታች ወረድ ብለን እናያለን። ያው አሁን ላይ ያሉት ቀሚሶች እንደምታዩቸው ነው። በጣም ነው የሚያማምሩት፣ ደስ የሚሉት። ሰውም ደግሞ ያው እየገዛ ነው እንደምታዩት፣ ትርምስምስ ብሏል። የህፃናት ልብስ ነው በብዛት ወደታች የሚሸጠው። የህፃናት ልብስ በጣም ነው እንቅስቃሴ ያለው። በእርግጥ ቅዳሜና እሁድ ላይ ደግሞ ይብለጥ ይጨምራል። አሁን ብዙዎቹ ተማሪዎች ስለሆኑ እናቶች አንዳንድ ከትምህርት የቀሩ ልጆቻቸውን ይዘው ነው በብዛት የሚንቀሳቀሱት። ሌላ ቀን ግን በሰፊው በጣም ብዙ ህጻናት ናቸው ከየሀገሩ ከኬሚሴም ከባቲም ገርባ ደጋን ከብዙ ቦታ ነው እንግዲህ ደሴ እንደ መዳረሻ ስለሆነ ደሴ ላይ ነው በብዛት የሚገዙትና እንደምታዩት በጣም ብዙ የገበያ እንቅስቃሴ አለ። ዝናብ እየጣለ ነው። ያው ሰሞኑን ትንሽ የዝናቡ ሁኔታ የገበያውን እንቅስቃሴ ትርምስምሱን አውጥቶታል። ሰው እዚህ ሰዓት ላይ ነው እቃ የሚገዛው። ነገር ግን ያው በዝናቡ ሁኔታ ትንሽ እየታወከ ይገኛል። ግን ያው እንደምታዩት ምን ገባ ምን አዲስ ነገር አለ ላላችሁኝ እነዚህንና የመሳሰሉ ቆንጆ ቆንጆ ቀሚሶች፣ አብያዎች፣ የህፃናት ልብሶች መጥተዋል። እዘዙ ኢንሻአላህ። መታችሁ ደግሞ መግዛት የምትፈልጉ ሰላም ህንጻ ነው። ይሄ የምታዩት የባህል ልብስ ሽፎኖች፣ አብያ፣ የህፃናት ሁሉንም ያሟላ ነው በነገራችን ላይ የኛ ህንጻ እና መታችሁ መግዛት መጎብኘት ትችላላችሁ ኢንሻአላህ። አላህ እንግዲህ የረመዳንን አጅር በረካ ከሚያገኙት ረመዳንን ጾመው ከሚጠቀሙት ወንጀላቸውን ካስማሩት ባሮቹ መካከል አላህ ያድርገን። ዛሬ እንደሚታወቀው 27ኛው ሌይል ነው። በዱዓ አንረሳሳ። ሁላችንም በዱዓ የምናሳልፍ አላህ ያድርገን። አላህ ያበርታን። ዱዓችንንም ደግሞ አላህ መቅቡል ያርግልን። ዱዓችንን ተቀባይነት ያለው አላህ ያድርግልን። ያው ረመዳን ታውቃላችሁ ትልቅ ወር ነውና እንደ ጊዜ እንዴት እንዳለቀ እንኳን ሳናውቀው ነው ብዙ ጊዜ የሚያልቅብን። እንዴት እንዳለቀ እንኳን ሳናውቀው ነው ጊዜው የሚሮጠውና እንግዲህ ጾመው ከሚጠቀሙት ባሮቹ መካከል አላህ እንዲያደርገኝ ዱዓዬ ነው። ኢንሻአላህ እናንተም በዱዓችሁ አትርሱኝ። እኔም በነገራችን ላይ ጾማለሁ ብዬ ያላሰብኩም ነበረ ዘንድሮ ማለት በመሀል እንዳያቋርጠኝ ዱዓ እያደረኩ ነበር። አልহামዱሊላህ እንግዲህ ልጨርስ 4 ቀን አካባቢ ነው የቀረኝ። አልহামዱሊላህ ጾሜ ጨርሼ እንግዲህ ከኢድ በኋላ 1-3 ቀን ቆይቼ መውለዴ አይቀርም ኢንሻአላህ። ከዛ ደግሞ ኸበሩን እነግራችኋለሁ። ብዙዎቻችሁ ዱዓ እያረጋችሁልኝ ነው። አላህ ያክብርልኝ ኑሩልኝ ኢንሻአላህ። ውጭ ላይ ደግሞ ያለውን የእንቅስቃሴውን ሁኔታ አሳያችኋለሁ። እስከዛው ድረስ ላይክ ሼር እያረጋችሁ አብራችሁኝ ሆኑ። ሰላም አለይኩም ውዶቼ። ረመዳኑ ሄደን
መንገዱን ሰላልፎ ጓዙን ሰላለፈ ገምና በመሐከል ገብይቷ ተረፈ ኸይራት የተባለ በእጅጓ ጎረፈ የኸይር መነጋዴ ገብይቷ ተረፈ የሸረኛ ሱቁ በሩ ተቆለፈ የአባ ሙራ ጭፍራ ሁሉም አኮረፈ የኔ ቤት የማለ ቶቶሎ ባለፈ ሳዲያቶቹም አሉ ምን ነው ተጣደፈ ሙራዳቸው ሞላ በእጅግ ተታከሙ አቁም በሚገባ ጠብቀው የጦሙ ጦመኛ ይባልም የኔ ቤት የድሃ ተከልክሎ ቢውል እህልና ውሃ ረመዳን ደጉ ወር ወንጀል የሚያበሰው ረመዳን ደጉ ወር ወንጀል የሚያበሰው የወንጀልን ጉቶ ተስሮ የሚያፈልሰው ሴት ወንዱን በኢማን በተቋ በማዕሪፋ አሰሰው ኸልቁም በነሻጣ ልቡን ቀሰቀሰው የመግፊራን ሸማ ለስንቱ አለበሰው ስንቱን ቀልበ ደረቀ በኢማን አራሰው አሁን በማለቁ ሰውን አስለቀሰው ትልቁን ትንሹን ቀልቡን አላወሰው ተዋዶበት ነበር እስበሱ ሰው ለሰው ደህና አርገን ባንጦመው ሐቁን ባናደርሰው አሁንም በእኛ ላይ አላህ ይመላልሰው የረመዳን መላቀን አንደኛው አያቱ ሴት ወንዱ መስለሙን አላህ መፍራቱ እስቲው ታፍለኛው ጎበዙ ወጣቱ ለጀማዓ ሶላትን መስጂድ መግባቱ የእጅቲማዕ ወራት የመደባለቂያ ከብዙ ወንድም ጋር የመተዋወቂያ የመግፊራ ወራት ተአላህ መታረቂያ ሑር መባያ ነው ተእሳት መለቀቂያ የሰዓዳ ወር ነው ተውበት መረዘቂያ የኸይራት መዝነቢያ የረሕመት መፍለቂያ ኒዕማው በረመዳን ይበዛል አርዛቁ ያምራል ይዘየናል የሁሉም አርዛቁ ሐብስ በመግባቱ ሸይጣን በመራቁ ተሰው ላይ ይጠፋል ቡኽድና ኒፋቁ የወሩ ሁላ ዋና በላጩ ታላቁ ናንተ መለየቱ ጨነቀን ፊራቁ የበረካ ወራት የኸይር አማና ሄድኮይ ቀበሌውን ባዶ አርገህወና ውደታ መሐባ ሶፋና ሚርቃና ተከትለው ሄዱ ያንተኑ ጎዳና ደህና እንዲያገኘን ዘንድሮም እንደምና አላህ ያገናኘን ለከርሞ በደህና ረመዳን ደጉ ቀን ሄደ ወሩን ቆጥሮ ብዙ ወንጀለኛ ተወንጀል አስምሮ ሴት ወንዱን በኢማን ዘይኖ አሳምሮ በቁርአን በሶላት መስጂዱን ነውሮ አላህ ቢሻ እንግዲህ ከርሞ አመቱን ዙሮ እምንጦመው ያርገን ደሞ እንደ ዘንድሮ ደሞ እንደ ዘንድሮ እምንጦመው ያርገን ደሞ እንደ ዘንድሮ